ገና ቁጭ ማለት ነው። ቁጭ ስልም ደግሞ ያንጋጉታል ለምላችሁ። እኔ የምላችሁ ግን እዚህ ሀገር ያላችሁ ሰዎች በፍቃደኝነት ነው ቤቢ ያደረጋችሁት። በፍቃደኝነት ነው ግን አይደል? ፈልጋችሁ ነው። አንድ ጊዜ ፈልጋችሁ ነው ሳታውቁ። ታሚዬ እነ ታሜ እንኳን አሁን ወልደው በጨረሱበት ሰዓት እኔ እናት መሆኔ እኮ በጣም እኮ ነው የሚገርመው። ስማ ግን በፍቃደኝነት ነው። እግዚአብሔርን ፈልጋችሁም አይደለም መሆኑን ብታውቁ ነው አትወልዱም ነበረ። አሜሪካን እኮ ይሻላል። አሜሪካን እኮ አሁን እኔ ቆይ እዚህ ሀገር ለምን ቤቢ ሲተር እንትን አልከፍትም? ቤቢ ሲተር ለምን አልከፍትም እዚህ ሀገር? ኢትዮጵያኖች የሚበዙበት ቦታ ላይ ሄጄ እውነት ቤቢ ሲተር በፍቃደኝነት እኔ በግላችሁ የምትከፍሉት ላይሰንስ አውጥቼ ቤቢ ሲተርማ መማር የሆነ ነገርማ መርዳትማ አለብኝ። ኢትዮጵያ ታያችሁ ችግራችሁ። በተለይ እኮ ቀውጢ የሆንሽ ሴት ከሆንሽ ዩ ጋዴሚት ላይ ማን ይገባል? የምን ላይፍ ይዣቸው ገባለሁ እኔ ነው። አሁንስ ማን ከለከለኝ? ችግሩ ጭንቅላትሽ የሚደክመው ያንቺ እንጂ ምን ችግር አለው? ይኸውልሽ አሁንማ ፕሮቲን እየወሰድኩ ነው። ፕሮቲን ወስዳለሁ። እኔ እንደነዚህ ሰዎች ያስጠላኝ ሰው የለም። እኔ ምላችሁ ሌሊቱንም ታድሩበት አላችሁ፣ ቀኑንም ታድሩበት አላችሁ። ጉንፋን ቆየብሽ ገና ቤት ይሰራብኛል። ጄሪዬ እንዴት ነሽ? ምንም ሆነብሽ ይጠፈጥፋታል። ፊሎ ቋ ያረጋታል ትላለች። እኔ የምለው ግን ኩን ሻታፕ እየመጣሽ አትጻፊ እንደዚህ አይነት ነገር። የኛ እነዚህ ምን እዚህ የሆነ ግሩፕ ማለ። ቆይ ብሎክ በብሎክ ነው የማረግሽ። ምን አባሽ እኔ ገና መቻለቅ እንዳን የኔ ወሬ አሁን ስላከሌ ምን አገባኝ እኔ ስላከሌ ኦኮቴ ምን ትመስላለች እናቴ። ቀጥሎ አሁን ስለኔ አውሪ፣ ስለኔ አድቨርታይዝ ስሪ። ምን አባቷ ስለማንም እንዳወራላት ትፈልጋ። እዚህ የሰው ስም ማጥፋት እንጂ የራሷን ስም መጻፍ የማትችል ስም የሚያጠፉ ሰዎች የራሳቸውን ስም መጻፍ የማይችሉ ናቸው። ስለዚህ ገራሪየር ሂዶም ዩቱብ እኔ የምላችሁ የኔ ክትፎ ይኸውና፣ ክትፎ የሚመስል ነገር ይኸው ክትፎ ነው ያልሽው። አቤት ክትፎ ቂቤው ጨረረረረረ ብሎ ክትፎ የሀገር ልብሱ ተለብሶ ቡና ተፈልቶ አታስቢም አልኩሽ እኮ አታስቢም። ቡና ለማፍላት አታስቢም፣ እንዳታስቢ። ገና አሁን ያረፍኩት 7 ሰዓት የተነሳሁት 7 ሰዓት ተነሳሁ። እንዲህ ስል እንዳስል 1 ስል 2 3 4 5 6 7 ስል ምናምን የመተጣጠብ ቀን ነበር። የመተጣጠብ የማጣጠብ የመተኳኮስ የማስተጣጠብ ጥጥብ ለሁለተኛ ጊዜ ልብስ ስቀይር ማለት ነው። ጋዴሚት መስቀል ይናፍቅሻል። መስቀል እንዴት ነው ተሰድጉት? ግን እኔ ቁጭ ብለሽ እየታባሽ ቁጭ ብለሽ ማን ተንቀልቅለሽ ጻፊ ያለሽ? እኔ ስለኔ ማውራት ሲገባሽ እኔ ስለማን ማውራለሽ ትፈልጋለሽ? እኔ ሶሻል ሚዲያውን እኔ ከፍቼው ማለት ነው። እኔ ሰው አርጌሽ ሶሻል ሚዲያ ላይ እጅሽን ይዤ እንዴት እንደሚመጣ እኔ ስላንቺ ላወራ ስላንቺን እና አንቺን ስለመሳስ ገራሪር ያውሪ። አሁን ቆራርጭና ለጥፊ እንዲህ እኮ አያፍሩም እኮ። መከበር ማመች እናንተ መከበር ማመች ይወድላችኋል። ሶሻል ሚዲያውን ኑና ሰው አርጉት ብል በሙሙ ሞላችሁት። በሙሙና በሙሙ ወሬ
ስለ ቤት ስለምን ተይዛ ሰው ስንትና ስንት ሞንኮራኩር ስንት ሳይንቲስት ሆኗል። እዚህ መተሻ አንቺ ብቻ እና አድሚን ካንቺ ጋር ለፋች 15 ዓመት በሙሉ ዩጋ ወልድ መንፈስ ቅዱስ አለው አምላክ ተመልሽ ጭቃኔ ነው ስላከለ ተረከዝሽን ታጠቢ መጀመሪያ ታጠቢ። እዚህ የሆስፒታል ጽዳት ሰራተኛ እየመሰልሽ ልደት ላይ እያየውሽኝ ደግሞ ካንቺ ጋር እኔ ጂጂን ከናንተ ጋር ላውራ